ደስታ የምታገኘው በመኪና ለውጥ አይደለም፣ በቤት በመስራት አይደለም። እመነኝ ችግር ውስጥ ናቸው ህንጻ ያላቸው። ሹክር ይባላል ቀልብ የሚሞላ አልহামዱሊላህ ያኔ ፊት ፈገግታል። ከሱ በላይ ችግር ውስጥ ምናልባት ትኖራለህ። ደስተኛ ፊት የምታይባቸው ሰዎች አልሐማዱን አላህን አመስጋኞች ናቸው። አላህ እኮ ሁሉን ነገር አዳማጭ ነው። ለምን ነው ሶላት ላይ ሰሚዐ አላህ ሊመን ሐሚደህ ምን ምስጋናን አላህ ይወዳል። ረበና ወለከል ሐምድ እንድንለው ይፈልጋል። አልহামዱሊላህ ረቢል ዓለሚን ብለን ስናወድሰው አላህ ደስ ይለዋል። ለሰጠን ጸጋ ምላሽ ስንሰጥ አላህ ደስተኛ። ዱዓ አድርጎ አላህ መስጋኝ እንዲያደርገን ነብዩና መሐመድ አለይሂ ሰላቱ ሰላም በጣም የሚወዱትን አገኘውትን እኒ ለኡሂቡከ አሉት፣ እወድሃለሁ። ላ ተደዐና እንዳትተው ዱቡረ ኩል ሶላት ሶላት ሰግደ ስትጨርስ ይሄን ማለት እንዳትተው። አላሁማ አዒድኒ አላህ ይገዘኝ አላ ዚክሪክ አንተም መዘከር ወሹክሪክ ማመስገን ወሑስኒ ዒባደቲክ አንተም በጥሩ መገዛትን እባክህ ገዘኝ በለው ይላል።